ታሪኩ የሚጀምረው በማይክል ጎርደን ፒተርስ የልጅነት ጊዜ ነው። ማይክል ያደገው በጣም ሰላማዊ፣ አፍቃሪና መካከለኛ ገቢ ባለው የእንግሊዝ ቤተሰብ ውስጥ ነበር። በቤቱ ውስጥ ምንም አይነት ግፍ ወይም ችግር አልነበረም። ነገር ግን ማይክል ከልጅነቱ ጀምሮ በውስጡ የሚነድና የማይገራ የኃይል ፍላጎት ነበረው። በትምህርት ቤት እያለ በክፍል ውስጥ ተቀምጦ መማር ፍጹም ያሰለቸው ነበር። ከጓደኞቹ ጋር በሰላም ከመጫወት ይልቅ እነሱ መደብደብ፣ በረንዳ ላይ ረብሻ መፍጠር እና ሊገስጹት የሚሞክሩትን መምህራን ሳይቀር ያለምንም ፍርሃት አካላዊ ጥቃት መሰንዘር የዕለት ተዕለት ተግባሩ ነበር። ይህ ባህሪው ሰዎችን ለመጉዳት ካለው ጥላቻ የመነጨ ሳይሆን በውስጡ ያለውን ከመጠን ያለፈ ጉልበት የሚገልጽበት ሌላ መንገድ ስላልነበረውና የሰዎችን ትኩረት ለመሳብ ስለሚፈልግ ብቻ ነበር። በዚህ የማይታዘዝ ባህሪው ምክንያት ከተለያዩ ትምህርት ቤቶች በተደጋጋሚ ይባረራል። እያደገ ሲሄድ ይህ አመፀኛ ባህሪው ይበልጥ እየተባባሰ ይሄዳል። በተለያዩ የጉልበት ስራዎች ላይ ለመቀጠር ቢሞክርም ከአሰሪዎቹና ከስራ ባልደረቦቹ ጋር በየቀኑ በሚፈጥረው ድብድብ ምክንያት በአንድ ቦታ ላይ ከአንድ ሳምንት በላይ መቆየት አይችልም። በዚህም መሃል አይሪን የተባለች አንዲት የዋህ ሴት አግኝቶ ትዳር ይመሰርታል። ወንድ ልጅም ይወልዳሉ። ነገር ግን ይህ የተለመደው የቤተሰብ ህይወት እና ሚስትና ልጅ የማሳደግ ኃላፊነት የማይክልን የውስጥ እሳት ሊያጠፋው አልቻለም። የተረጋጋው ኑሮ ይበልጥ እንደታሰረ ሰው እንዲሰማ ያደርገዋል። በመጨረሻም የገንዘብ እጥረት ሲገጥመው ህይወቱን ሙሉ በሙሉ የሚቀይር ውሳኔ ይወስናል። እሱም አንድ የፖስታ ቤት ቅርንጫፍ ሰብሮ ለመዝረፍ መወሰኑ ነበር። በ1974 ዓ.ም ማይክል በቤት ውስጥ የተሰራ አነስተኛና ጥራት የሌለው የአደን ጠመንጃ ይዞ ወደ ፖስታ ቤቱ ይገባል። በትልቅ ድምጽ እየጮኸ በውስጡ ያሉትን ሰራተኞች ያስፈራራል። ነገር ግን ዘረፋው ፍጹም የተዝረከረከና ግራ መጋባት የሞላበት ነበር። በመጨረሻም ጥቂት የማይባሉ ፓውንዶችን ብቻ በእጁ አስገብቶ ከቦታው ይፈተለካል። ያገኘው ገንዘብ በጣም ጥቂት ቢሆንም ድርጊቱ የፈጠረበት የራስ መተማመን ስሜት ግን ከፍተኛ ነበር። ሆኖም ግን ይህ ነፃነቱ ብዙም አልቆየም። ከጥቂት ቀናት በኋላ ፖሊሶች መደበቂያ ቦታውን አግኝተው በቁጥጥር ስር ያውሉታል። ጉዳዩ ወደ ፍርድ ቤት ተዛውሮ ዳኛው የ7 ዓመት ጽኑ እስራት ይፈርዱበታል። በዚህ ጊዜ ግን የማይክል እናት ልጇ እስር ቤት ገብቶ ሲቀጣ ባህሪው እንደሚስተካከልና በጥሩ ስነ ምግባሩ የእስር ጊዜው ተቀንሶለት በጥቂት ዓመታት ውስጥ ወደ ቤት እንደሚመለስ ተስፋ አድርጋ ነበር። ነገር ግን የሆነው ነገር ፍጹም ተቃራኒው ነበር። ማይክል ወደ እስር ቤት ለመጀመሪያ ጊዜ ሲገባ የፍርሃት ስሜት ሳይሆን የተሰማው ትልቅ የደስታ ስሜት ነበር። ለእርሱ እስር ቤት ማለት ነፃነቱን ያጣበት ቦታ ሳይሆን በመጨረሻ እውነተኛ ማንነቱን የሚያገኝበትና የራሱን ግዛት የሚገነባበት ትልቅ መድረክ ሆነለት። በውጭው ዓለም የነበሩ ህጎችና ማህበራዊ ግዴታዎች በሙሉ ተወግደውለታል። በማረሚያ ቤቱ ውስጥ ያሉትን የብረት አልጋዎች ማለዳ ማለዳ በእጆቹ እያነሳ በመወርወር የሰውነት ማጎልመሻ ልምዶችን ያለማቋረጥ መስራት ይጀምራል። ብዙም ሳይቆይ ማይክል ከእስር ቤቱ ጠባቂዎች ጋር ጦርነት መክፈት ይጀምራል። ጠባቂዎቹ በስነ ስርዓት እንዲቀመጥ ወይም ትዕዛዝ እንዲያከብር ሲነግሩት እርሱ ይህንን እንደ ትልቅ የድብድብ ግብዣ ይቆጥረዋል። ጠባቂዎቹ ሊያስቆሙት ወይም ወደ ብቸኝነት ክፍል ሊወስዱት በሚሞክሩበት ጊዜ ሁሉ ማይክል ልብሱን በሙሉ አውልቆ ራቁቱን ይቆማል። 5 እና 6 ጠባቂዎች በዱላና በጋሻ ተደራጅተው ወደ ክፍሉ ሲገቡ ማይክል በታላቅ የደስታ ጩኸት እየጮኸ ወደ እነርሱ ይወረወራል። በቦክስ ድብድብ በእርግጫና በጭንቅላት እየገጨ ጠባቂዎቹን ያቆስላል። እሱ ራሱን በዱላ ቢደበደብ በደም ቢጫማለቅ ህመም አይሰማውም ነበር። ይህንን የሚያደርገው ለማምለጥ ሳይሆን ከሰዎች ጋር በሚያደርገው አካላዊ ፍልሚያ ውስጥ ከፍተኛ ደስታ ስለሚሰማው ብቻ ነው። በዚህም ፍጹም በማይበገርና አመፀኛ ጸባይ ምክንያት በጠባቂዎቹና በሌሎች እስረኞች ላይ ያደረሰውን ተከታታይ ጥቃቶች ተከትሎ ዳኞች የእርሱን የእስር ቅጣት ያለማቋረጥ እየጨመሩት ይሄዳሉ። ከአንድ ማረሚያ ቤት ወደ ሌላ ማረሚያ ቤት እየተዘዋወረ የእስር ስርዓቱ ትልቅ ራስ ምታት ይሆናል። የእስር ቤቱ ባለስልጣናት በማይክል መደበኛ ያልሆነ ባህሪ በመሰላቸታቸው እርሱ በአእምሮ ህመም የተጠቃ ነው የሚል ውሳኔ ላይ ይደርሳሉ። በዚህም ምክንያት በ1978 ዓ.ም ወደ ብሮድውድ ከፍተኛ ጥበቃ የሚደረግበት የአእምሮ ሕክምና ሆስፒታል እንዲዛወር ያደርጉታል። በሆስፒታሉ ውስጥ ያሉት ዶክተሮች ማይክልን ለማረጋጋት በሚል ከፍተኛ መጠን ያለው ማስታገሻና አደንዛዥ እጾች በግድ በመርፌ ይሰጡታል። እነዚህ ኃይለኛ መድኃኒቶች ማይክል እጅግ በጥንቃቄ የገነባውን አካላዊ ጥንካሬ ማዳከም ይጀምራሉ። አእምሮውን ያደነዝዙታል። እናም እንደ ተራ በሽተኛ ሆስፒታሉ ኮሪደር ላይ ያለ ዓላማ እንዲንከራተት ያደርጉታል። ነገር ግን ይህ ከባድ የኬሚካል ሕክምናም ቢሆን የማይክልን ውስጥ እሳት ሊያጠፋው አልቻለም። ቀስ በቀስ ሰውነቱ ከመድኃኒቶቹ ጋር መላመድ ይጀምራል። መድኃኒቱ በትንሽ ሲለቀቅለት ወይም እድል ሲያገኝ በሆስፒታሉ ውስጥ ባሉ ሌሎች አደገኛ ታካሚዎች ላይ ጥቃት ማድረሱን በድጋሚ ይቀጥላል። በአንድ ወቅት በአንድ ክፍል ውስጥ እያለ ሌላኛውን ታካሚ ያለምንም ምክንያት አንቆ ሊገድለው ሲሞክር ጠባቂዎቹ በጭንቀት ደርሰው ያድኑታል።
በመጨረሻም የሆስፒታሉ ባለስልጣናት ማይክል እብድ ሳይሆን ፍጹም ስርዓት አልባ ሰው መሆኑን ተረድተው ወደ መደበኛ እስር ቤት ይመልሱታል። እዚያም እንደደረሰ የቀድሞ አመጹን ማድረግ አያቆምም። በአጠቃላይ ለረዥም ዓመታት በተለያዩ እስር ቤቶች በብቸኝነት ክፍል ውስጥ ካሳለፈ በኋላ ማይክል ፒተርሰን በ1987 ዓ.ም ከእስር ቤት እንዲፈታ ይደረጋል። ወደ ውጭው ዓለም ሲወጣ ፍጹም ስጋት ውስጥ ይወድቃል። የለመደው የእስር ቤት ግድግዳ፣ የጠባቂዎቹ ጩኸትና ፍልሚያ ድምጽ በሌለበት በዚህ ሰፊ ዓለም ውስጥ እንዴት መኖር እንዳለበት አያውቅም። በመጀመሪያ ወደ ወላጆቹ ቤት ይመለሳል። እናቱ በደስታ ተቀበሏለች። ነገር ግን አባቱ ከእርሱ ጋር ያለው ግንኙነት በፍርሃት የተሞላ ነው። ማይክል በውጭ ዓለም ውስጥ ራሱን ቀይሮ ሰላማዊ ዜጋ ለመሆን በጥቂቱ ቢሞክርም ውስጣዊ ማንነቱ ግን አሁንም ያንን ሁከት የሚናፍቀው ሰው ነበር። በዚህ መሃል ፖል ዳንኤልሰን የተባለው የቀድሞ ጓደኛውን ያገኘዋል። ፖል በከተማው ህገወጥ የቦክስ ውድድሮችን የሚያዘጋጅ ሰው ነው። ፖል የማይክልን ግዙፍ አካልና ጥንካሬ ሲመለከት ወደ ህገወጥ የቡጢ ፍልሚያ ዓለም ያስገባዋል። እነዚህ ፍልሚያዎች ምንም አይነት ህግ ወይም የቦክስ ጓንት የሌላቸው በባዶ እጅ የሚደረጉ ጨካኝ ፍልሚያዎች ነበሩ። ማይክል ወደ መድረኩ ሲገባ የነበረው ፍርሃት አልባነት ተመልካቾችን ያስደምማል። የተጋጣሚዎቹ አጥንት በቡጢ እየሰባበረ ፍልሚያዎችን በሙሉ በአጭር ጊዜ ውስጥ ማሸነፍ ይጀምራል። በዚህ ወቅት ፖል ይበልጥ ታዋቂ እንዲሆን አዲስ ስም እንዲያወጣ ይመክረዋል። ማይክል በመጨረሻም የታዋቂውን የፊልም ተዋናይ ስም በመውሰድ ቻርለስ ብሮንሰን የሚለውን ስም ይመርጣል። በዚህ መልኩ ማይክል ፒተርሰን ታሪኩ አብቅቶ ቻርለስ ብሮንሰን የተባለውን አዲስ ማንነት ይወልዳል። ብሮንሰን በዚህ አዲስ ማንነቱ በነፃነት ዓለም ውስጥ እየኖረ እያለ ከአንዲት ሴት ጋር የፍቅር ግንኙነት ለመጀመር ይሞክራል። እርሷን ለማስደመም እና የፍቅር ጥያቄውን እንድትቀበል ለማድረግ ትልቅ ስጦታ መስጠት ይፈልጋል። ነገር ግን የብሮንሰን ስጦታ አሰጣጥ ከተለመደው ሕግ ውጪ ነበር። አንድ ትልቅ የጌጣጌጥ መደብር በመግባት ውድ ቀለበት ይሰርቃል። ይህ የፈጸመው ስህተት በነፃነት ዓለም ውስጥ የኖረበትን 69 ቀናት ብቻ በአጭር ጊዜ አብቅቶለት ፖሊሶች በድጋሚ እንዲይዙትና ወደ እስር ቤት እንዲመልሱት ያደርጋል። ድጋሚ ወደ እስር ቤት ሲመለስ ቻርለስ ብሮንሰን አሁንም ስሙ በጋዜጦች ላይ የወጣ ታዋቂ እስረኛ ሆኖ ነበር። ብሮንሰን ይህንን ዝናውን በጥልቀት ይወደው ነበር። ነገር ግን የእስር ቤቱ ባለስልጣናት የእርሱን አደገኝነት ስለሚያውቁ በቀጥታ ለረዥም ጊዜ በብቸኝነት ክፍል ውስጥ እንዲቆለፍ ይደረጋል። በዚህ ጥብቅ የብቸኝነት ዘመን ውስጥ እያለ ብሮንሰን በተሰጡት ጥቂት ወረቀቶች ላይ እርሳሶችን በመጠቀም ስዕል መሳል ይጀምራል። የሚስላቸው ስዕሎች በጣም የሚያስፈሩ፣ ጥቁር ቀለም የበዛባቸውና የራሱን ውስብስብ የውስጥ ሁከት የሚገልጹ ነበሩ። በእስር ቤቱ ውስጥ ፊል ዳንኤልሰን የተባለው የጥበብ መምህር የብሮንሰንን ልዩ የስዕል ተሰጥኦ ያስተውላል። ፊል ብሮንሰን በስዕል ጥበብ አማካኝነት በውስጡ ያለውን ቁጣ ወደ በጎ ነገር መለወጥ እንደሚችል ያምናል። ብሮንሰን በጥንቃቄ መቅረብና የተለያዩ ቀለሞችን በመስጠት መርዳት ይጀምራል። ብሮንሰን በስዕሎቹ ሽልማቶችን ማሸነፍ ይጀምራል። ይህም በእስር ቤቱ ባለስልጣናት ዘንድ ብሮንሰን ሰላማዊ ሰው ሆነ የሚል ተስፋ እንዲፈጠር አድርጎ ነበር። ይሁን እንጂ የጥበብ መምህሩ ፊል ብሮንሰንን ራሱን እንዲቆጣጠርና በሕጉ መሰረት እንዲንቀሳቀስ በተደጋጋሚ መመሪያ ሲሰጠው ብሮንሰን ይህንን ምክር እንደ ነፃነቱ መገደብና በእርሱ ላይ የበላይነት ለማሳየት እንደመሞከር አድርጎ ይቆጥረዋል። በውስጡ ያለው የጥፋት መንፈስ እንደገና ያገረሻል። የመጨረሻው ትልቁ ትዕይንት የሚጀምረው ብሮንሰን ይህንን የጥበብ መምህሩን ፊልን በስዕል ክፍሉ ውስጥ ባገተው ጊዜ ነበር። ብሮንሰን በሩን በውስጥ በኩል ቆልፎ ፊልን በገመድ ወንበር ላይ አጥብቆ ያስረዋል። ከዚህም የለበሰውን ልብስ በሙሉ አውላልቆ ራሱን ሙሉ በሙሉ ራቁቱን ያደርጋል። በክፍሉ ውስጥ ያለውን ጥቁር የስዕል ቀለም በመውሰድ መላ አካሉንና ፊቱን በጥቁር ቀለም ይቀባል። ፊል በፍርሃት እየተንቀጠቀጠ ህይወቱን እንዲያተርፍለት ይማጸነዋል። ነገር ግን ብሮንሰን ፍጹም የተረጋጋ ስሜት ውስጥ ሆኖ በክፍሉ ውስጥ ያለውን የካሴት ማጫወቻ ይከፍታል። አስገራሚ የኦፔራ ሙዚቃ በክፍሉ ውስጥ በከፍተኛ ድምጽ በማስተጋባት ይጀምራል። ሙዚቃው እየተጫወተ እያለ ብሮንሰን የጥበብ መምህሩን ፊልን ልክ እንደ አንድ የስዕል ሞዴል አድርጎ ያስቀምጠዋል። የተለያዩ ቀለማትን በመውሰድ የፊልን ፊት ይቀባዋል። በአፉ ውስጥም የብሩሽ ቀለሞችን ይከታል። ለብሮንሰን ይህንን ድርጊት ትልቁና የመጨረሻው የጥበብ ስራው ነበር። በዚህ ጊዜ ከክፍሉ ውጪ በርካታ የእስር ቤት ልዩ ጠባቂዎች በትላልቅ መከላከያ ጋሻዎችና የብረት ዱላዎች ተደራጅተው በሩን ሰብረው ለመግባት ይዘጋጃሉ። ጠባቂዎቹ ሲዘጋጁ ሲያይ ፊል በትልቅ ደስታ ይሞላል። ለእርሱ ይህ የሚመጣው ከባድ ፍልሚያ ልክ በትልቅ መድረክ ላይ የሚደረግ የሻምፒዮና ውድድር ነው። ጠባቂዎቹ በሩን በኃይል ሰብረው ወደ ክፍሉ ይገባሉ። ብሮንሰን ራቁቱን ሆኖ ሰውነቱን በጥቁር ቀለም ተለቅልቆ ያለምንም ፍርሃት በታላቅ የደስታ ጩኸት ወደ እነርሱ እየተወረወረ ይጋጠማል። ጠባቂዎቹም
እሱም በቡጢ ይደበድባል። እነርሱም በበኩላቸው በብረት ዱላቸው መላ አካሉን ያቆሳስሉታል። ክፍሉ በሙሉ በደም በቀለምና በጩኸት ይሞላል። ታሪኩ ወደ ማክተሚያው ሲያመራ ብሮንሰን በጠባቂዎቹ ተደብድቦ ሙሉ በሙሉ ከተቆጣጠሩት በኋላ በጣም ጠባብና ጨለማ የሆነች የብቸኝነት የብረት ቤት ውስጥ ብቻውን ተቀምጦ ይታያል። መላ አካሉና ፊቱ በደም ተሸፍኗል። አይኖቹ ግን አሁንም አልተሸነፉም። በራሱ ዓለም ውስጥ ንጉስ ሆኖ ታሪኩ እዚህ ላይ ያበቃል።